ሰላም ሰላም ውድና የተከበራችሁ የሰው ሚዲያ ቤተሰቦች የሰው ሚዲያ ከሰው የመነጩ ሰውኛ ሐሳቦችን በሰው አዘጋጅቶ ለሰው የሚያቀርብ የእናንተው ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን አትርሱ እንላለን። እኔ ጋዜጠኛ ኃይለሉ ምስጋናው ከእናንተ ጋር ቆይታ አደርጋለሁ። በዛሬው ዕለት በአንድ ወቅታዊ ማህበራዊና ሰዋዊ ጉዳይ ወደ እናንተ ተመልሰናል ማለት ነው። በኢዮሃ ሚዲያ ከዚህ በፊት ምናልባትም ከአንድ ዓመት በፊት ቀርበው የነበሩ ጥንዶች ምክንያታቸው ደግሞ በመካከላቸው አለመግባባት ተፈጥሮ ላለመግባባታቸውና ለመለያየታቸው ምክንያት ቤተሰባዊ ጣልቃ ገብነት እንደነበረ በተለይ በወንዱ በኩል አዘውትሮ ይወራ ስለነበረ እሱን ሊያጠራ የሚችል ቤተሰብ አካል በተለይም ለትዳሩ መፍረስ ተጠያቂ ተደርጎ የተነገረለት ሰው ቀርቦ ነበረ እና እንደ የሰው ሚዲያ ደግሞ ሰዋዊ ጉዳይ ግድ ይለዋልና ልናየው ወደድን። እንደ ባለሙያ የትዳር አማካሪ እንደመሆን መጠን ከትዳር አንጻር እንደ ጋዜጠኛ ደግሞ ሰዋዊ ጉዳይን መንጥሮ አውቶ ለሰው እንዲጠቅሙ አድርጎ ከማቅረብ አንጻር እንደዚሁም ደግሞ እንደ ኢትዮጵያዊ ትዳርና ማህበራዊ ሁኔታችን በትዳር ዙሪያ የሚፈጠሩ ማህበራዊ ግንኙነቶች ቤተሰባዊ ጣልቃ ገብነቶች ምን ሊመስሉ ይችላሉ የሚለውን በአራት ነገሮች ላይ ተመስርቼ ወደ እናንተ ላደርስ መጥቻለሁ ማለት ነው። እንግዲህ ከአራቱ የመጀመሪያውና ዋናው ነገር ምንድነው? ማህበራዊ ግንኙነታችን በተለይም የትዳር ሁኔታችን በብዛት ቤተሰባዊ ጣልቃ ገብነት የበዛበት ነው። እንደ ኢትዮጵያውያን እንደሚታወቀው ያ ማለት ምን ማለት ነው? በተለይ በክፍለ ሀገር በገጠሩ የሀገራችን ክፍል ካየነው በብዛት ቤተሰብ ወላጅ ነው የትዳርን ጉዳይ ኃላፊነት ወስዶ ጥንዶቹን የሚያገናኘው። አሁን እሱ ዘመኑ እንግዲህ እየሰለጠነ እየተባለ ልጆች በራሳቸው ተፈላልገው የሚጋቡበት ሁኔታ ቢኖርም ቤተሰባዊ ጣልቃ ገብነት ግን እስካሁን አልቆመም። ዋናው ነገር ከትዳር አንጻር ቤተሰባዊ ጣልቃ ገብነት እንዴት ይታያል የሚለውን ልናስቀምጥ እንወዳለን። ለምን ትዳር የሰዋዊ ጉዳይና ሰው እንደመሆናችን በህይወታችን ስንኖር ከምንከውናቸውና እንድንከውናቸው በተፈጥሯዊም ሆነ በፈጣሪ ትእዛዝ የተሰጠ እንደመሆኑ መጠን ለትዳር ከፍተኛ የሆነና ትልቅ ትኩረት ስለምንሰጥ ማለት ነው። ቤተሰባዊ ጣልቃ ገብነትን ከትዳር አንጻር ካየነው ከዚህ በፊት በእይታ ቲቪ በሰጠሁት ኢንተርቪው እንደተናገርኩት የቤተሰብ ጣልቃ ገብነት ከዛ ስለሚታይ በሶስተኛ ወገን የሚመራ ትዳርና የፀሐይ እጥረት ያጋጠመው ተክል አንድ ናቸው ብዬ ነበረ። ምክንያቱም ሁለቱም የጊዜ ጉዳይ እንጂ መክሰማቸው አይቀርም እላለሁኝ። ብዙን ጊዜ መጽሐፍ ቅዱስም እንደሚለው ሰው እናት አባቱን ይተዋል ከሚስቱም ጋር ይተባበራል ይላልና ባልና ሚስት ከተጋቡ በኋላ የወላጆች ጣልቃ ገብነት እንደማያስፈልጋቸው እነሱ ህይወታቸውን መምራት እንዳለባቸው ምናልባትም ወላጆች የወላጅነት ሚናቸውን አቅጣጫ ከማሳየት ከመምከር ባለፈ የውሳኔ ባለቤት ሆነው ጣልቃ ገብተው በልጆቻቸው ትዳር ዙሪያ የመወሰን መብት እንደሌላቸው ነው ማረጋገጥ የምንችለው። ማረጋገጥ ያለብን ይሄንን ነው። ወላጆች ጣልቃ የሚገቡ ከሆነ በትዳር ዙሪያ በብዛት ብዙ ትዳር ለመፍረሱ ምክንያት የወላጆች ወይ የእናት ወይ የአባት አለበለዚያም የሁለቱም ጣልቃ ገብነት የወንድም እህትና የመሳሰሉት ናቸውና ትዳራችን ለሌላ ቤተሰባችን ማለትም ለቤተሰብም ይሁን ለጓደኛ ለሶስተኛ ወገን አሳልፈን ከሰጠን የመጽናት እድሉ በጣም የጠበበ ነው። ለምን ቢባል ሰው ከሁለቱም ወገን ነገሮችን ከማየት ባሻገር የእያንዳንዳችንን ጥፋት እያጎላ ያንዳችን ለሌላችን እየነገረ እርስ በርስ እንዳንግባባ ከማድረጉ ባሻገር የራሱንም ሰዋዊ ፍላጎት ለማሳካት ሲል በእኛ መካከል ያለውን ግንኙነት የማጽናት ፍላጎት ላይኖረው ይችላል። በዚህና በመሳሰሉት ምክንያት የራሱን ስሜት የሚከተል በመሆኑ ቤተሰብ ክብሩን የሚያስቀድም በመሆኑ ቤተሰብ አንዳንድ ቤተሰብ ደግሞ ምናልባትም ጥቅሙንም ማስከበር የሚፈልግ ሊኖር ይችላልና በእነኚህና በመሳሰሉት ጉዳዮች ቤተሰብ በብዙ ጊዜ በተለይ በእኛ ሀገር ውስጥ በትዳር ጣልቃ እንደሚገቡ ይታወቃል። ዋናው ነገር ግን ቤተሰብ አዘውትሮ ጣልቃ የሚገባበትና ውሳኔ ሰጪ ሆኖ የሚገለጥበት ትዳር እንደሚፈርስ እሙን ነው። ስለዚህ በትዳር አንደኛ ወላጆች ልጆቻችሁ ትዳር ከመሰረቱ በኋላ ልምዳችሁን እንደተሞክሮ እንዲጠቀሙበት አጋሩ፣ ምክራችሁን ለግሱ እንጂ ከዛም ባሻገር አድራጊ ፈጣሪ ፈላጭ ቆራጭ ሆናችሁ አትከሰቱ፣ ፈራጅ አትሁኑ። የልጃችሁ ትዳር የእናንተ አይደለም። ከዛም በኋላ ልጃችሁ የራሷን ትዳር የመወሰን አቅም ላይ ስለደረሰች ትዳር ይዛለች። የራሱን ትዳር የመወሰን አቅም ስላለው እዛ ደረጃ ላይ ደርሷል። ስለዚህ በትዳር ጉዳይ ከማማከር እና የሚጠበቅባችሁን የወላጅነት እገዛ ከማድረግ ባሻገር ወሳኝ ሆናችሁ መግባት የለባችሁም። ሌላው ጥንዶች ትዳር ከያዛችሁ በኋላ እናቴ፣ አባቴ፣ ወንድሜ፣ እህቴ እያሉ ቤተሰብም ይሁን ጓደኛ ጣልቃ እያስገቡ ትዳርንና በትዳር ህይወት ውስጥ ስንኖር የሚያጋጥሙ ችግሮችን እነሱ እንዲፈቱልን በመጠበቅ በባልና በሚስት መካከል ሊቀር የሚገባውን ምስጢር ሁሉ አውጥቶ በማዝረክረክና ለሌሎች በማጋራት ትዳርን ማጽናት አይቻልም። ስለዚህ የትዳርን ጉዳይ በትዳር ችግር የተፈጠሩ ነገሮችን ባልና ሚስት ቁጭ ብለው ተመካክረው መፍታት ይጠበቅባቸዋል።
በዚህ ነው የሚሆነው። አለበለዚያ ወንድም እህት፣ እናት አባት፣ ጓደኛ ጣልቃ የሚገባ ከሆነ የትዳሩን የመጽናት ጉዳይ ጥያቄ ውስጥ ያስገባዋልና ስለዚህ ጣልቃ ገብነት ያለበት ትዳር የመጽናት እድሉ የጠበበ እንደመሆኑ መጠን ትዳር ስትይዙ ከመጀመሪያው ከትዳር በፊት በደንብ አምናችሁበት ወስናችሁ ተናባችሁና ተዋውቃችሁ አዲስ ህይወት አዲስ ኃላፊነት ልትሸከሙ መሆናችሁን ተረርታችሁ ግቡ። ከገባችሁ በኋላ ደግሞ ለዚህ ኃላፊነት ብቁ ሆናችሁ ለመገኘት የሚያስችላችሁን ስነ ልቦና ታጥቃችሁ ተገኙ። በዛ ልክ ነው። ከዛም ባሻገር ግን የናንተ ችግር በጎላ ቁጥር የባልሽን ደካማ ጎን ለናትሽ፣ ለአባትሽ፣ ለወንድም ለእህትሽ፣ የሚስትህን ደካማ ጎን ለናትህ፣ ለአባትህ፣ ለወንድም ለእህትህ፣ ለጓደኛ እያሰጣ የምታጸናው ትዳር እንዳለመኖሩ መጠን በዚያ ልክ መታየት አለበት። ያ ማለት የወላጆችም ይሁን የማን ሶስተኛ ወገን ለትዳር አያስፈልገውም የሚለው እንድታሰምሩልኝ ነው። ሌላና ሁለተኛ የቀረበው ግለሰብ አንዱ ያለው ነገር ምንድን ነበር እንደተሞክሮ እንዲወሰድ ነው። እውነት ነው። ሰው በሙያው በሚናገረው ቋንቋ በሚኖርበት ከባቢ ባሳደገው ማህበረሰብና ባሳደገው ቤተሰብ የሚቀረጽበት ሁኔታ ቢኖርም ወንጀሉ ግን ቤተሰባዊ ሆኖ ማህበረሰባዊ ሆኖ ሙያዊ ሆኖ ተጠያቂ መኖር የለበትም። እዛ ላይ ስለቀረበ ነው። ዋናው ነገር ግን እኔ መምህር ነኝ እንደዚህ አይነት ወንጀል አልሰራም ሲል ነበር ግለሰቡና ሙያ ወንጀል ከመስራት አያግድም። በሙያ ውስጥ መጠለል መደበቅ በራሱ ሌላ ጥፋት ነው የሚሆነው ማለት ነው። ሰው በሰውነቱ ሰው ሆኖ ካልተገኘ፣ ሰው በሰውነቱ ለፈጣሪው ካልተገዛ፣ ሰው በሰውነቱ ሙያተኛ ስለሆነ ብቻ ሳይሆን ለሙያው ስነ ምግባር ተገዢ ካልሆነ ዳኛ መሆኑ ፍትህን እንዲያሰፍን አያደርገውም። የዳኝነትን ስነ ምግባር ካልተለበሰ መምህር መሆኑ ወንጀል እንዳይሰራ አይጠብቀውም። የመምህር ኃላፊነት አባታዊ፣ መካሪያዊ፣ ሀገራዊ ኃላፊነት እንዳለበት ካላወቀና መምህራዊ የሆነውን ስነ ምግባር ካልተላበሰ ዶክተር መሆኑ ወንጀል እንዳይሰራ አያደርገውም። የምንድነው የሐኪሞችን የገባውን መሐላ ጠብቆ ካልሰራ። ስለዚህ መምህር ነኝ እንደዚህ አይነት ነገር ልሰራ አልችልም የሚለው ነገር ከወንጀል የሚያነጻ ሊሆን አይችልም። ሙያ ከወንጀል አያነጻም። ለሙያ መታመን ነው ከወንጀል የሚያነጻውና በዚያ ልክ ቢታይ። ለምን ኢትዮጵያ ውስጥ እኮ በጣም ብዙ ዳኞች አሉ፣ ማለትም የህግ ባለሙያዎች አሉ፣ ፍትህ ግን የለም። በቃ ለምንድን ነው ይሄ ያልሆነው? ያ ማለት ሙያተኞች አሉ፣ ሙያተኞቹ ግን ለሙያ ስነ ምግባራቸው ተገዢ አይደሉም ማለት ነው። እና አንዳንድ ጊዜ በሙያ ውስጥ ተደብቀን የምናጠፋው የጠለሸ ስም አይኖርም። ከሙያችን ይልቅ መጀመሪያ ግለሰባዊ ማንነታችን ሲጸዳ፣ ግለሰባዊ እኛነታችን ንጹህ ሲሆን፣ ግለሰባዊ እኛነታችን ለሰው የተመቸ ሲሆን፣ ግለሰባዊ እኛነታችን ከወንጀል የራቀ ሲሆን ሙያችንም ጭምር እናስከብራለን ማለት ነው። አለበለዚያ ወንጀል ከሰራን በኋላ በሙያ ውስጥ መጠለሉ ያን ያህል ልክ አይደለምና ይህ አነጋገሩ ወንጀሉን ሰርቷል ለማለት አይደለም፣ ግን አነጋገሩ መስተካከል አለበት። ሙያ ከወንጀል አያነጻም። ለሙያው ያለን ክብርና በሙያው ስነ ምግባር ስንመራ ብቻ መሆኑ እንዲታወቅ ነው። ሶስተኛ ላነሳ የፈለኩት ደግሞ ምንድነው ወንጀልን ከመደበቅ አንፃር አሁን የጥንዶቹን ጥፋት እንኳን ዛሬ የቀረበውን ሰው ስናስብ ከዚህ በፊት ልጅቷ የራሷ ያቀረበችው ነገር አለ፣ ባልየው ያቀረበው ምክንያት አለ፣ ባልየው የሷ ቤተሰቦች የሚል ነገር አለ፣ ዛሬ የቀረበው እንግዳ ደግሞ የሱን ቤተሰቦች ጣልቃ ይገቡ ነበር ብሏል። በዚህ መካከል ግን አንድ የታዘብነውና ማወቅ ያለብን ነገር ምንድነው ካልን ጥንዶች ትዳራቸውንና የትዳራቸውን እንቅስቃሴ ህይወታቸውን ምስጢራቸውን ለሷም ቤተሰብ ይሁን ለሱ ቤተሰብ አሳልፈው ከሰጡ ሶስተኛ ወገን ከገባበት ሶስተኛ ወገኑ ባያጠፋ እንኳን ራሱ ጥፋተኛውን እነሱ ጥፋተኛ ቢሆኑ እንኳን የነሱንም ጥፋት የሶስተኛውን ወገንም ጥፋት ለማግኘት ራሱ ያስቸግራል። ለምን ቢባል እሱ በሷ ቤተሰብ እሷ በሱ ቤተሰብ እያመካኙ ከዛም ባሻገር ቤተሰብ ደግሞ ተወቃሽ እየሆነ እሷ ወይም እሱ ጥፋተኛ ሆነው ቢገኙ እነሱ ወደ ቤተሰብ እየገፉ ቤተሰብ ደግሞ እኛ አልገባንም እያለ ከዚያ በተቃራኒው ደግሞ የሱ ቤተሰብ የሷ ቤተሰቦች ናቸው እያሉ የሱ ቤተሰብ የሷ ነው እያለ እሷም የሱ ናቸው እያለች እሱ የሷ ናቸው እያለ በዚህ መካከል ከመወነጃጀል ባሻገር ትክክለኛው ጥፋተኛ ማን እንደሆነ ስለማይታወቅ ወንጀል ይደበቃል። ወንጀል ከተደበቀ ደግሞ እውነት አትወጣም። እውነት ካልወጣች ደግሞ ትክክለኛ ፍትህ አይገኝም ወይም መፍትሄ አይገኝም። ስለዚህ ይሄ የሚያሳየው ዛሬ የመጣው ደግሞ የሷ ወንድም ጣልቃ እንደገባ አድርጎ ሲያወራ ነበር። የሷ ወንድም ደግሞ መጥቶ የሱ ቤተሰቦችም ጣልቃ እንደገቡ እየተናገረ ነበር። ይህ ማለት ምን ማለት ነው? እውነትን ፈልገን ለማግኘት የሚያስችልን መንገድ ራሱ ለመሄድ የተዘጋ ነው። እውነት ከማን ጋር ነው ያለችው የሚለውን ነገር እየተገፋፉ ስለሆነና ሶስተኛ ወገንን በትዳር ጣልቃ ማስገባት ጥፋተኛው ማን እንደሆነ እንዳናውቅ ጭምር ያደርጋል እና መወነጃጀሉ ጥፋትን ካጠፉ በኋላ ትዳርን አሳልፎ ለሶስተኛ ወገን ከሰጡ በኋላ እከሌ ነው እከሌ ናት እነከሌ ናቸው እነከሌ ናቸው መባባሉ ለትዳሩ መፍትሄ አይሆንም። ትክክለኛውን ጥፋተኛ ማግኘት ማያስችልምና
ከዚህ አንፃር እንደ ሰው ልናይወደድን እንደ ሰው ትክክለኛ ያጠፋው ሰው እንደ ሰው እንዲማር ማድረግ ሲቻል ማዳፈኑ አንዱ በሌላው እየተካሰሰ እየተዋቀሰ ወንጀልን ማጥፋቱ በራሱ ሰዋዊነትን ስለሚያጎድፍ ስለሚያጠለሽ ማለት ነው። ከዛ አራተኛ ላይ ላስቀምጠው የፈለኩት ነገር ደግሞ ምንድነው ካላችሁ በየትኛውም ሁኔታ ውስጥ ትዳርም ስንመሰርት ሆነ በዙሪያችን ያሉን ሰዎችም ስናይም ሆነ ማህበራዊ ግንኙነታችን የተስተካከለ እንዲሆን ከተፈለገ እኛነታችንን በትክክል የሚቀርጽ ህይወት ውስጥ መግባት መቻል አለብን። ያ ማለት ምን ማለት ነው? ትዳር ውስጥ ከገባን በኋላ ሶስተኛ ወገን ለማስገባት የምንፈቅደው፣ ትዳር ውስጥ ከገባን በኋላ ምክንያት እየፈጠርን የምንጋጨው የምንጣለው፣ ትዳር ውስጥ ከገባን በኋላ ትዳርን ማጽናት የሚሳነን በጥቃቅን ምክንያት ለመፋታት ልጆችን ለመበተን የምንወስነው፣ ከዛም በኋላ ደግሞ እኛ መታገስ አቅቶን እኛ ችግሮችን መፍታት አቅቶን እኛ እርስ በርሳችን እየተዋቀስን እየተካሰስን ባፈረስነው ትዳር መጨረሻ ላይ ደግሞ ለትዳሩ መፍረስ ሌላ ሶስተኛ ወገንን ተጠያቂ የምናደርግበት ምክንያት ለትዳር ብቁ ሳይኮን ካለመግባትና በትዳር ጊዜ ለትዳር የሚገባውን ተገቢ ክብር ካለመስጠት የትዳርን ትክክለኛ መርህ ካለማወቅና የትዳርን ትክክለኛ ሊጠይቀው የሚችለውን ኃላፊነት ለመሸከም ካለመቻል እንደዚሁም ደግሞ ትዳርን በትክክለኛ መስመር ላይ ካለማስቀመጥ የመነጨ ነውና ስለዚህ ቅድመ ትዳር ሊደረጉ የሚገባቸውን ነገሮች አድርገን ካልገባን ለትዳር ብቁ መሆናችንን አረጋግጠን ገብተን ደግሞ በትዳር ውስጥ ሊያጋጥሙ የሚችሉችን ችግሮችን ለመፍታት የሚያስችል ስነልቦና ታጥቀን ካልገባን በትዳር ጊዜ ሊያጋጥሙ የሚችሉ የሶስተኛ ወገን ጫናዎችን ውሳኔዎችን ኖ ብለን በራሳችን ችግሮችን መፍታት የምንችልበት ደረጃ ላይ ካልደረስን ትዳርን ብንመሰርተው ዘርቶ እንደመንቀል አብቅሎ እንደመንቀል ዘርቶ እንዳለመንከባከብ ባለመንከባከብ ፍሬ እንደማጣት ይቆጠራልና በዚያ ልክ ቅድመ ትዳር ማድረግ ያለብንን ነገር አድርገን በትዳር ጊዜ መሆን ያለበትን ህይወት መርተን በትዳር ዙሪያ ሊመጡ የሚችሉ ፈተናዎችን ተጋፍጠን ትዳርን ለማጽናት የሚያስችለን ህይወት ውስጥ ለመግባት እውነታው ይሄ ነው ማለት ነውና ለዛሬ ልናደርሳችሁ ወደድነው ይሄ ነው። የሰው ሚዲያ ሰዋዊ የሆኑ ማህበራዊ ጉዳዮችን አምጥቶ ወደ እናንተ ያደርሳል። እናንተም ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን አትርሱ። እንደምታውቁት ዩቲዩባችን ሰብስክራይበሩ 1000 አልፎ ሞኔታይዝድ ለመሆን ደርሷል። ያ ማለት 50% ደርሰናል ማለት ነው። ግን የምንለቃቸው ቪዲዮዎች እየታዩ ስላልሆነ ሰዓት ገድቦናልና የበለጠ ዩቲዩባችን በራሱ ገቢ ማመንጨት ከቻለ ማቴሪያሎችን አሟልተን እንግዶችን ጭምር ጋብዘን በሰዋዊነት ጉዳይ ለእናንተ የተጣሩ መረጃዎችን በተጣራ ምስልና በተጣራ ትክክለኛ የስቱዲዮ ግብአቱን በጠበቀ መልኩ ማድረስ እንችል ዘንድ የእናንተ ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ማድረግ ማበረታታት ከዚያም ባለፈ በእውቀት በገንዘብና በጉልበት ከኛ ጎን መሆን ትችላላችሁና ማስታወቂያ ማሰራት የምትፈልጉ ባለን እውቀት ብዙ ደጋፊ ባይኖረን እንኳን እውቀት ስላለን በእውቀታችን ከኛ ደጋፊዎች መካከል ለናንተ ብቁ የሆነ ሰው ለናንተ ለምትፈልጉት ስራ የሚያስፈልጋችሁን ደንበኛ ልታገኙበት የሚችለው ስለሚሆን ማስታወቂያ ማሰራት የምትፈልጉ ሰዎች ጭምር ባላችሁ ነገር ከኛ ጋር መስራት የምትፈልጉ ሁሉ አናግሩን፣ ጻፉልን፣ እናናግራችኋለን። ለመስራት ዝግጁ ነን። ለመስራት ዝግጁ የሆናችሁና ሰዋዊ አስተሳሰብ ያላችሁ ሰዋዊ ግንባታ ላይ መስራት የምትፈልጉና ለሰውነት ቅድሚያ የሚሰጡ ሰላምና ፍቅር በሰዎች መካከል ሊኖሩ የሚገቡ ርሾች ናቸው። በእነዚህ ርሾዎች የተወካ ማህበረሰብ ደግሞ እርስ በርሱ ተፋቅሮ ተከባብሮ ሀገርን ሊያሳድግ ራሱን ሊለውጥ የሚችል እንቅስቃሴ ውስጥ ይገኛል። ያለን ለማድረግ ደግሞ እንደናንተ አይነቱ እኛን የሚከተል ሰዋዊ አስተሳሰብ ያለውና እንደኛ አይነቱን ደግሞ ሰው ላይ አተኩሮ የሚሰራ ሚዲያ የማበረታታት ግዴታ መግባት አለብን። ስለዚህ የትኛውም ዘርፈ ብዙ የሆነ ድጋፋችሁ አይለየን እንላለን። በሌላ ቪዲዮ እስከምመለስ መልካም ጊዜ